ማጥመድ ቸርቹ ስንት አይነት ነገር ይመጣል መሰል እንዴ ጥቅስ ኤፌሶን 5ን በጣቱ ይዞ ይመጣል እንደዚህ ይዞ እሷን አጥርቶ ይመጣል ያው ለኤፌሶን 5 ሚስት መላባሏ ምናምን ብሎ ይመጣል ያኔ እህቶቻችን የዲዘርኒንግ ስፒሪት ካላቸው ሸበላው ተሸብለል ይገላግሉታል በዛው እዛው ካስፋልት ላይ ኢየሱስ ያድናል እና እቺ ጩቤዋ አጠር ያለችና በጣም እንትን ነች እና ከአንደኛው ጋር ሲጣሉ ግጭት መቼም አለ አረበየው ወጣው እና እሱ እዚህ መቀመጫው ላይ እንዴ አርጎ ሰካው እዚህ ሰካበት ማለት ሲጣሉ ልክ አውጥቶ ከዛች ውስጥ ማለት ያ የተሰካበት መሮጥ ጀመረ ማለት ነው ተሰክቶበታል ደም እየፈሰው ማለት ነው ይሄ የሰካውም ደግሞ ያዙት እያለ ይሮጣል እንዴ ምን ሆነ ነው ምን ነካ ሲሉት እንዴ ጩቤን ይዞብኝ ሄደ ይላል ያንዳንዶቻችን ጩኸት የሚገርም ጩኸት ነው ምን ጩኸት ታውቃለህ ሰክታን እንደገና ጩቤን ይዞብኝ ሮጠ ይባላል እንደዚህ አይነት እንትን አለ እንዴ የተሰበረ ይሁን ወይም ደግሞ ከዘመርኩም ያራት ከኑሬዘ ኮራ ብሎ ወጥቷል ደግሞ ተመልሶ አፈርድሜ በልቷል ነበርኩም ለምን የለማ አለ እንዴ አላዛር አለ በቃ ምን ይላሉ እነዚህ አሁን ምን ልላችሁ ፈልጌ መሳት ታምራት የሚባለው ነገር ኢየሱስ ክርስቶስን ለማሳየት ነው ለጌታ ነገር ቅርበታቸው በጣም ከባድ ነው ይገርመኛል እኔ እንደውም አንድ ሰው ጠይቀኝ ለምንድን ነው ብዙ ጊዜ አጋንንት ከሴቶች ብቻ የሚወጣው ሲል ስለሚፈልጉ አልኩት ነፃ ለመውጣት ወንዱ ብሎ ነው የሚቆም ጌታ ሴቶቹ ሲመጡ ገላግለኝ ብሎ ነው የኔ ጌታ ካለብኝም ከላይ ላይ መታው ብሎ ይመጣሉ ይመታላቸዋል ወንዱ ግን እኔ እዚህ መዋረድ አልፈልግም ብሎት አዳልሞቲውን እንደያዘ ተመለሰ ወዳተን ያው ለጌታ ቤት ስራ በጌታ ፊት ኮን ለጌታ ቤት ስራ ብራቸውን ያላቸውን ካስቤዛ ቀንሰው ወርቃቸውን የጣት ቀለበት ምናምን እምትሰጡ ሲባል አታርጋ የጇን ቀለበት ሰጣት ባለቤት የጋብቻ ቀለበታችንን ይታረክሽው ኢላል ዛጋን ለጌታ ቤት ስራ በጣም ልቤ ተነሳስቶ ሰጠውት ያምሻል እንደ አንቺ ኢላል ላይ አታቻል ሀብታምን ጠቅላላ የኛ ሀገር ፊልም ሀብታም የሚባለውን ሰው ጠቅላላ ምንድነው የሚያደርገው የመጨረሻ ሀብታም ሰው የቆጮሮ ሲያዝ እንትን ምናም ዳውስ ጭቁን ብሎ ሲወድ እኔ ወድሻለሁ በድነቴ ምናም ዘፈኖቹ ጠቅላላ ድሃ ነኝ ምናም ድነትን ሴሌብሬት የሚያደርግ መንፈስ የተመታዩ ይሄ ምንድነው መስራችሁ ከዚህ ከመቀኛ ዝም ብሎ እንዳይመስላችሁ ቆይ ድህነት አይኖርም እንዴ ራሱ ጌታ ኢየሱስ ምን አለ ይሁዳ ምንድነው ያለው ይሄ እኮ ቢሸጥ አለ ሽቶን ክስክስ አርጋ ስትሰብረው አልባስጥሮስ ሽቶትን ስትሰብር እግሩ ላይ ይሁዳ እንደዚህ አለ ይሄ ቢሸጥ እኮ ይሄን ያለ ያወጣል አለና ለድሆች ይሆን ነበርአል ምን ማለት ነው ኤንጆን ከፍትፈት ነበር አለ ማለት ጌታ ኢየሱስ ምን እንዳለ ሰምታችኋል ራሱ ጌታ እኮ ጌታ ኢየሱስ እንደዚህ አለ ድሆች ሁሉ ጊዜ ከናንተ ጋር አለ በቃ አለ ድሃ አለ መቼም አለ ሁሉ ጊዜ አለ ድሃ ምን ማለት ነው ባለጠጋ አለ ድሃ አለ ማካፈል አለ መቀበል አለ መስጠት አለ በቃ ሰው እንደዚህ ነው አላያችሁ ምዕራፍ 11 ዮሐንስ ወንጌል ላይ አላዛር እህቱ መታ አላዛር ይነሳል አላት አሜን ፕሬስ ጋድ ብላቴንም እንዴ እሷ ምን አለች ትንሽ የሆነ ባይብል ስተዲ ቤታቸው ነበር መሰለኝ በመጨረሻው ዘመን ላይ እንደሚነሳ ይሄን እናውቃለን አትለው አላዛር እኮ እዛ ቀብር ውስጥ ሆኖ እኮ ወይኔ መጨረሻ ዘመን እንዴቺ ሴቱ ወረበ ሲስተር አራተ በእናት እማይሆን መረዳት አታምጪ እማይሆን መገለጥ አታምጪ ቆረብ ነው
አዳማዊ ማንነት እየሰማችሁ ነው። የአንተን የነገሮችን መፍጠን የሚያዘገይ ነው፣ ያዘገያል። ለዚህ እኮ ነው አዳማዊ ማንነታችን እንድንጥል ኤፌሶን እኮ አዲሱን ሰው ልበሱት ያለው እኮ አሮጌውን ጣሉት። አሮጌው ጎታች ስለሆነ እኮ በኢየሱስ ስም ጌታ እኔም ቢኒም ተነስተን የመጣ ነው ፍቅር ነው ያመጣ ስለምንወዳቸው የመጣ ነው። አጭርና ግልጽ ትኬት ላኳላልን ትኬት ራሳችንን የገዛን ሁለት ጊዜም ትኬት ራሴ ነኝ የገዛሁት። ባይዘይ ደረሰኙን ሰጣለሁ ታመጣለህ የማስረሳት አሰራር እንትን ቆይ ሲሪየስሊ ቆይ እውነቴን እኮ ነው ሳሪ አይ በጌታ ቤት ሲሪየስ ከሆነ እኔ ጭራሽ አይምሮ ውስጥም የለም ኖ ይቆርጥ ብለን ቆርጠን ይወጣሉ። በቃ ራሳችን እስቲ ስለ አውሮፕላን ትኬት እንኳን አስታው ማይንዳችን ውስጥ የለም። አሁን አስታውሰኝ ጌታ የተባሰ እኔና ባለሙያዎች እንኳን ጠንቅቀው አያውቁትም። በመጽሐፍ ብቻ ነው ሊያውቁት የሚችሉት የእንስሳው አይነት። አንተ በጣም እኮ የሚገርም አምላክ ነው። የውሻን ዘርኛ ውሻ ብለን ነው የምንጠራው። የውሻው የዘር አይነት እንዴ አዳም ታገላል የሚያልፈውን ሁሉ በቃ እንስ ታገላል በቃ አሞራ ሾል ሲል ግንደ ቁርቁር ምን እንደወይ እግዚአብሔር እኮ ትልቅ ነው እኮ በእውነት ሰውየው አበጣጠሩ ስታይሉ ኤቭሪቲንግ ንግግሩ ሁሉ እንደ ቅድሙ አይደለም። በሰፊት አቤት አባቢ ጋሼ ምናምን እንደሚለው አይደለም። አሁን ንግግሩ ይለያል። ስጧቸው ሃሌሉያ አላወቁትም ነው ጨርሶ እሱ ግን አወቃቸው። ነገረኛ ናቸው። ነገረኛ አይለወጥ አንጎረኛ አይለወጥ እንደዛው እሱ ግን አያችሁ መልካም ሰው ስለነበረ ተቀይሯል። እርምጃ ሁሉ ድሮ እነሱ ጋር ነበር ሊነግር ቅሽቅሽ ያለ ነው። አሁን ቅሽቅሽ ያለ ነው። አንድ ወንድም በአንድ ቸርች ውስጥ እኔ ለምን ነው ማሰጡኝ? ለምን ነው ማይሰጠኝ? ሁሉ ጊዜ እናንተ ብቻ ናችሁ የምትሰብኩት። ሽማግሌዎችን አስጨነቃቸው። መጨረሻ ላይ እንስጠው ለዚህ ሰው አሉና ሰጡት። ወጣ ማስተዋወቂያውን ወገኖቼ ሳውጸት ወገኖቼ ጸጥ በቃ የዛሬው ርዕስ ምንናገርበት ርዕስ ጸጥ ሰው የማያስተውል ልብስ ይገለበጣል የሚል ነው ማስተምረዋል። በቃ ሰው ምን ግሩም ነገር ሊናገር ነው ብሎ አሜን አለ። ማስተውል ልብስ በሩት እስቲ አለ ይገለበጣል። እናቴ ተነሱ እስቲ አላችሁ። ተነሱ። ያስተውላሉ ወይ ልጅ አላስተውልም እንደው እግዚአብሔር ይርዳኝ። ይምጡና ይገልበጡ። እርሶስ ያስተውላሉ አላስተውልም? ይምጡ ይገልበጡ። አንቺስ ታስተውላለች አላስተውል? ነይ ተገልበጭ። ቸርቹን ጂምናዚየም ላይ ያደረገው ማለት ትሞታለህ። አሜን እንሞታለን። አሜን በሉ። አሜን እንሞታለን። that's it ሁሉ በየቤቱ የለጠፈው በቃ አንተ ከኔ ጋር ነና ክፉን አልፈራም ወደ ረፍቱ ዘንድ ይመራኛል ገና ይመራኛል ነው ያለው ሁሉም ሰው። እንዴት እንትን የጌታ ፈቃድ ይሁን ብለን ዝም ማለት እግዚአብሔር ረኛ ነው የሚያሳጣኝም የለም በለመን ለመመስከ ያሳደረኛል። ዳግላን ጥቅሳችን በየቤተ ጥቅስ እኔ ዛሬ አሪፍ ጥቅስ ይዘን ነው የምንሄደው። አሜን ትላላችሁ? አፈር ነህና ወደ አፈር ትመለሳለህ፣ እንደውም ትመለሳታለህ ብየዋለሁ እኔ ዛሬ። ለምን መሰል ሰው እንደሚሞት እርግጠኛ ሆኖ ወደ ቤቱ ከተመለሰ ጤነኛ ሆኖ ያድራል። በልሳን መናገር መብቴ ነው። ለምን ዳግመኛ ተወልጃለሁ። አጋንንት ማስወጣት መብቴ ነው። እኔ አንዳንዶች እንደውም ሲተቹ ምናምን አስተያየት ሰጡሽ ሰምቻለሁ። አጋንንት አስወጣለሁ ስል ሰምተውኝ ማን ነው እሱ አጋንንት አስወጣለሁ የሚለው ማለት ነው?
እና አስተያየት ሰጣለሁ። አጋንንት ነኝ ክርስቲያን ነኝ ግን አጋንንት አስወጣለሁ ይላል። እሱ የሚያስወጣ መሰለው ነው። አታስወጣላችሁ ነው የሚለው። አስወጣለሁ አይልም እሱ። ሰጥቶናል መብት። ልጆች ነን። አስቀድሞ ልቤ ውስጥ የተቀመጠ ነገር ስላለ ነው በደስታ ነው የመጣው። በጣም ሪላክስ አይኖ እናንተ የምትወዱት ተደፍቼ ተቆልመሜ ምናምን ነው ምንም በሰላም ነው የመጣው። እግዚአብሔርን በሰላም ስለመጣው አመሰግናለሁ።